እንካ ተመልከት ጓደኛዬ ምን ሆነሽ ደግሞ እያት ምን ሆነሽ ትለኛለህ አዋ ምን ሆነች ጭራሽ ደገምከው ኤው እስኪ በደንብ ፍቅረኛዋ በሚገርም ሰርፕራይዝ ፕሮፖዝ አደረገላት ምን አለ እንደው እሷን ከሚፕሮፖዝ ቆንጆ ፕሮፖዛል ሰርቶ ጥሩ ገንዘብ አያገኝም በቃ ባንተ ቤት ቀለድክ ትሰማኛለህ እኔን የመሰለች ሚስት የትም አታገኝም እሺ አው እውነትሽን የትም አትገኝም አው አንተማ ምን ታደርግ ያለ ቀለበት ያለ ሰርግ ቤት ድረስ ዘው ብዬ ገባውልህ የትም አትሄድም ብለህ ነው አይደለ አቤት እንዴት የሚጣፍጥ ምግብ ነው ያበላሽ እንደው እንዴት ባለሙያ ነሽ ሚስቴ ቆንጆ ነገር ፍርፍር ነው ያበላሽ ቆይ ስለ ጓደኛዬ እያወራሁ የምን ቀልድ ነው የምቀልደው ታዲያ ምን ላድርግ አንቺ ከቁርሱ በፊት ነገር ስታቀምሽኝ እንደው ውሃ ተሰጪኝ በኋላ ወራርደው ያዕቆብ በይደነው እንዴት ነህ ባክህ ሰላም ነው ስራ እንዴት ነው ስራ በጣም ጥሩ ነው እኔ የሚገርም ነገር የስራ ያለህን ፍቅር በጣም ሳላደንቅ ማለፍ አልፈልግም አመሰግናለሁ ቦስ ይሄን መስሪያ ቤት ሌት ከቀን በመልፋት ወደ ላይ ከፍ ካረጉት ዋነኛውና አንደኛው አንተ ነህ አይ ቦስ ምን መስራት ያለብኝ ነገር ነው የሰራሁት ያ ደግሞ ግዴታዬ ነው አዎ በርግጥ ይሄ የሁላችንም ግዴታ ነው ያንተ ግን የተለየ ነው በጣም የተለየ ነው ያው መስራት እኮ ጥቅሙ ለራስ ነው ጥሩ እንግዲህ በርታ በል መልካም ስራ እሺ ቦስ አመሰግናለሁ ወይኔ ቆይ ግን አንቺ ልጅ ምን አግኝተሽ ነው እንደዚህ ለውጥ በለውጥ ይሆንሽው በእናትሽ ንገሪኝ እስከዛሬ የሚሄድበት መንገድ ትቼ በሌላ አቋራጭ ቀደምኩሽ የምን መንገድ ንግግርሽ ሁሉ ተለውጧል በእናትሽ አታጓጊኝ ንገሪኝ ብነግርሽም ላንቺ ይጠቅምሽ ምናልባት እኔም ሊሄድበት እችላለሁ ንገሪኝ እሺ ባለፈው ያስተዋወቅሽ ሰውዬ ባለሀብቱ ያቱ ያ ትልቁ ሰውዬ አዎ ለአንድ ሳምንት ተንከባክቤ ያጫወትኩት ብር በብር አደረገኝ የአንድ ሳምንት ጨዋታ እንደዚህ ህይወትን ይለውጣል እንዴ አይደለም የአንድ ሳምንት ጨዋታ ይቀርና ያን ደቂቃ እንኳን ህይወትን ይቀይራል ዋናው መንገዱን ማወቅ ነው አይ እኔ እንኳን ይሄ መንገድ ይቅርብኝ አያስኬደኝም መጀመሪያም እኮ ነገርሽ ነበር ያው በሰርግ ባታገቢም አንቺም ባለትዳር ነሽ ኧረ እባክሽ ቀለድሽ ጥሩ ነው ወይ ለምን ካፕታም ልደት አነስ ያለ ድግስ ነገር አዘጋጅታችሁ ቀለበት ወይም ሰርግ ነው ብላችሁ ለምን አትጋቡ ያዕቆቤ ትንሽ ነገር አይፈልግም ትልቅ ድግስ ነው መደገስ የሚፈልገው ወይ ጉድ አሁን እንደው ትንሹ ሳይኖር ትልቁ መመኘት ምን ይሉታል ምን መሰለሽ ያዕቆቤ ስራና ደሞዙ ከፍ እስኪል ጠብቀን ልክ ደሞዙ የተጨመረ ቀን ይሄ አለ አይደለ ድል ያለ ሰርግ ደግሰን ለመጋባት ነው ያሰብነው ቆይ እኔ ምንም አንቺ አሁን የሱ ደሞዝ እስከሚያድግ ድረስ አንቺ ሳትወልጂ ልጅ ሳታቅፊ ከቤተሰቦች ተቆራርጠሽ ልትኖሪ ነው ሩታዬ እሺ እኔ ምን አባቴ ላድርግ እኔ ከያዕቆብ ተለይቼ መኖር አልችልም በጣም አፈቅረዋለሁ እኮ ፍቅር እኔም እኮ አንቺን ለማስደሰት ነው ትልቁ ህልሜ ያዕቆቤ እኔን ማስደሰት ብትፈልግ ኑሮማ ላንተ ስል ከቤተሰቦቼ ጋር ተቆራርጬ ከጓደኞቼ በታችሁኝ ያየህ ዝም አትለኝም ነበር ትዙይ እንደዛ ማንተበይ እኔ ቀን ከሌት መለፈው አንቺን ለማስደሰት አይደል እሺ መቼ ነው የምታስደስተኝ
በተስፋ ስንኖር እኮ ወራቶች አለፉ። ያለምንም ሰርግና ቀለበት ቤት ዘው ብዬ ገብቼ ቤተሰቦቼ ምን ያህል እንዳስከፋዋቸው ታውቃለህ? አውቃለሁ ትዙይ። ግን ይኸውልሽ አንቺንም እነሱንም በቅርቡ ነው የምናስደስታቸው። አኮራሻለሁ። እሺ አኮራሻለሁ። እኔና አንቺ እኮ እንዲህ ነው የሚያምርብን። ጭቅጭቅ ለሁለታችንም አይጠቅመን። ወድጄ እኮ አይደለም የምጨቃጨቀው፣ የማደርገውን ነገር ስላጣው ነው። ያው አንተ ደግሞ ወንድ ስለሆንክ ይሄ ነገር አይገባህም። ይገባኛል እንጂ ፍቅር፣ አንቺ እኮ የምታስቢውን ሳላስብ ቀርቼ አይደለም። አየክ፣ አንተ ወንድ ነህ፣ እኔ ደግሞ ሴት በመሆኔ ብቻ ቤተሰቦቼ ከኔ ብዙ ነገር ይጠብቃሉ። ያንን ማድረግ ደግሞ የኔ ኃላፊነት ነው። አፈር በልተው ተሰቃይተው ያሳደጉኝን ቤተሰቦቼ ማስደሰት የለብኝም? አለብሽ ማለት አለብን። ደግሞ እናደርገዋለን። ይኸውልሽ ድል ያለ ድግስ ደግሰን ነው ቤተሰቦቻችንን የምናስደስታቸው። እሺ ደግሞ ሳልነግርክ ምንድነው? ጠዋት አከራዩ መጥተው ነበር የቤት ኪራይ ሊጠይቁ። አንቺ ረስቸው ለካ ቀኑ አልፏል። አዎ 2 ቀን አልፏል ብሎ እንዴት ቀውጦት እንደሄዱ ብታይ። ምን እሱ ደግሞ 2 ቀን አለፈው ብሎ ይቀውጠዋል እንዴ? 2 ቀን እኔ ስለማልነግር ነው እንጂ 1 ቀን ሲያልፍ ብታይ እንዴት እንደሚሆን። በቃ እኔ ሰጥቼው አልፋለሁ። አንቺ አትጨናነቂ እሺ ፍቅር። ቢስኪ ደግሞ የዛሬው ፍርፍር እንዴት ይጣፍጣል። ቆንጆ አድርገሽ ነው የሰራሽው። ብላ ልዩ ነው። ይገርምሻል፣ ይሄ ስልክ 35,000 ብር የወጣበት ስልክ ነው። 35,000? እኔ የምልሽ ግን 35,000 ብርን ያክል ነገር ተሸክመሽው ዞሪ ትንሽ አይከብድሽም? እኔ ባወጣው መቀለል ይከብደኛል። ሩታዬ ግን እንደው አያድርግብሽ፣ አይበለውና ቢጠፋ ወይም ብትሰረቂ አታብጅም? የሆነ እርር ቅጥል አትይም? የለም የ35,000 ብር ስልክ ቢጠፋ የ35,000 ብር ይመጣል። ወይ 35,000 ብር? ይሄ ብር እኮ ለኔ ብትሰጡኝ አነስ ያለ ሰርግ ደግሼ ከቤተሰቦቼ ጋር ታረቅበት ነበር። እኔ ምልሽ ባለፈው ካፌ ውስጥ ያስተዋወቅኩሽ ሰውዬ ያ ባለ ሀብቱ አስታወስኩት። እንደውም ጠይቅሻለሁ ብዬ። ቆይ ግን በዚህ እድሜው ምን ሆኖ እንደዚህ ገንዘቡን የሚራጫው እንዴ? እኛ ምን አገባን? ዋናው ገንዘቡ ነው። ወይ ገንዘብ በቃ እንደዚህ መጫወቻው ነው ቀረ። እንደው ፈጣሪው ምን አለ እንደው ለኔም ትንሽ ብትሰጠኝ። ስጥ ይሰጣል ነው። አሰጣጥሽም ማሳመር ነው። የሚሰጥ አይጠፋ። ሄሎ አቢ፣ ጓደኛዬ ጋር ሆኜ ነው። እሺ መጣሁ። የት ልትሄጂ ነው? ሰው ላገኘ ነው። ትንሽ አትቆይም? ያዕቆብን እንኳን አግኝተሽው ትሄጃለሽ ብዬ ነበር። ወይ እሱ ሌላ ቀን አገኘዋለሁ። አሁን በጣም ቸኩላለሁ። እሺ ቻውሽዶ ያዕቆቤ እንዴት ነህ? እባክህ ሰላም ነው አይደል? እቺን ወረቀት እስቲ ያዝ። ምንድነው? እንዴ ቦስ የስራ እድገት ለኔ? አዎ በመስሪያ ቤት ውስጥ ጥሩ መሻሻል ስላሳየ ደስ ብሎናል። በዛውም ደግሞ ብድሩን ፈቅደንልሃል። ወይኔ ቦስ
እንደው ምን እንደምልህ ቃላት የለኝም። በጣም ነው የማመሰግነው። እንደው ቦስ 1000 ዓመት ኑርልኝ። ይሄን ያህል ግን የሚያስደስትህ አልመሰለኝም ነበር። እንዴት አልደሰት ቦስ? እንደው በነፍሴ እኮ ነው የደረስክልኝ። ኦኬ፣ ባለፈው ያልከኝ የሰርግ ጉዳይስ እንዴት ሆነ? ያው ቦስ ሚስቴ ከቤተሰቦቿ ጋር እንድትስማማ የግድ ሰርጉን መደገስ ነበረብኝ እና ለዛ ነው ብድርም የጠየቁት። አሁንማ በቃ ሚስቴም ከቤተሰቦቿ ጋር ተስማምታ ትኖራለች። እኔም አስረግዛታለሁ ቦስ። ኧረ እባክህ ብትገርም ሰው ነህ እባክህ። ይሁን እስኪ ለማንኛውም የ3 ወር ደሞዝን ፋይናንስ ክፍል አስቀምጬልሃለሁ። ቦስ እውነት ያንተ ውለታ እየበዛብኝ ነው በጣም። ምንም ችግር የለውም። የአንድ ሳምንት የእረፍት ጊዜም ጨምሬልሃለሁ። ስራውም አንተም ትናፍቁኛላችሁ ቦስ። እንዴ ያዕቆቤ በቃ እረፍት አድርግ፣ ፈታ በል። ያዕቆቤ ግድ የለም አይዞህ ካልክ እሺ፣ ፈታ በል። እሺ አማን ነው። እሺ ሰላም። እንደው ፈጣሪ ምን ይሳናል? ያልጠበቁት ነገር ተከላከልኩ። አሁን ጭቅጭቅ የለም ምን የለ፣ ሰርጉም ይደገሳል። እሷንም ልጅ በልጅ ነው ማረጋት። በቃ ተመስገን። አቤ ግን በሰላም ነው የፈለከኝ? አይ በሰላም ነው። አንድ ጉዳይ ልነግርሽ ፈልጌ ነበር። ስለምን ጉዳይ? ጠዋት አብራሽ የነበረችው ልጅ ስለ ትዝታ ብቻ እንደ ትዝታ ነው ስሟ? እውነት ነው ስምን መልአክ ያወጣዋል የሚባለው ነገር እውነትም ትዝታ። እሷ ልጅ እባክሽ እንድታጣብሽ ፈልጌ ነበር። ኧረ አቤ እሷ ባለትዳር ነች። ባለትዳር ነች? ምን አይነት ደደብ ነው በእናትሽ! እኔን የቀደመ አንድ ወንድ ነው። ግን የምር ወድሃት ነው? በጣም እንጂ። እኔ ለመውደድ ምን ያንሰኛል? እንዴ ከመውደድስ በላይ ቢሆን ምን ይገርማል? አይ እሱማ እንኳን አያንስም። ግን ያው ሴቶች ብዙ ናቸው ብዬ ነው። ያው ብዙ ነን። አይ የእናንተ ሌላ የእሷ ሌላ ምን ያገናኘዋል? የዛሬን ቀን መቼም ቢሆን አረሳው። የደስታ ቀንሽ ስለሆነሽ ነው እንዴ? አዋ ቆንጆ የሆነውን ሁሉ ማመን አቃተሽ አይደል? እንዴት ልመን? በዚህ ቅጽበት እንደዚህ አይነት ደስታ ይገኛል ብዬ አላሰብኩም ነበር። በቃ ይኸውልሽ ብሩን እንደተቀበልኩ ቀጥታ የሰርጉን ዝግጅት እንጀምራለን። እንዴ ለምን ብሩን እስክንቀበል እንጠብቃለን? እስከዛ አንዳንድ እቅዶችን እንጽፍና ማድረግ ያለብንን ከዛ ልክ ብሩን እንደተቀበልክ መገዛዛት እንጀምራለን። ደግሞ ሌላው ይኸውልሽ ከዚህ በኋላ መከላከያ መውሰድሽን ታቆሚያለሽ። እሺ? ምን? እኔ አላምንም። እንዳረግስ ትፈልጋለህ? ከቻልሽ እንደውም ይኸውልሽ ምን ታርግሽልኝ? እሺ ሄሎቲ ብታይ ዛሬ በጣም ደስ ብሎኛል። እናትና አባቴ ላኮራቸው ነው። ድል ባለ ሰርግ አግብቼ። አዎ በጣም ደስታዬን መቆጣጠር አቅቶኝ እኮ ነው የደወልኩልሽ። እንኳን አብሮ ደስ አለን። እሺ ቻው።
ሄሎ ሩት፣ የት ነሽ? ምን ትሰሪያለሽ ደግሞ? ብታይ ዛሬ እኮ ያዕቆብ ሰርፕራይዝ አደረገኝ። የሰርጋችንን ሙሉ ወጪ አገኘ። በጣም በጣም ነው ደስ ያለኝ። ታዲያ አትመጪም? አንዳንድ ነገሮችን አናይም? እሺ ጠብቅሻለሁ። ኦልራይት ነው። ኦኬ ነሽ? አገራምን እንዴት ነህ? ይመስገን። ኧረ በፍጹም። ታዲያ የሚጠጣ ነገር ይምጣልሻ? አይ ምንም አልፈልግም አቢ። ኦኬ እንግዲህ ያው ሩትን የፈለግኩሽ የዛች ልጅቷን ጉዳይ እንዴት እንዳደረግሽልኝ ልጠይቅሽ ነበር። አቤ ምንም ማድረግ እችላለሁ። ምንም ማድረግ እኮ አልችልም። ምን ማለትሽ ነው ሩታ? ነግሬሽ እኔ ይኸውልሽ በወጣትነት ዘመኔ ተሰምቶኝ የማላውቀው ስሜት ነው የተሰማኝ። እሷን ካየሁ ወዲህ ኖርማል አይደለም። ስለዚህ እንደምንም ብለሽ የማገኝበትን ነገር አመቻችልኝ እኮ ብዬሻለሁ። አቤ እሷ እኮ ፍቅረኛ አላት። አሁን በቅርብ ደግሞ ልታገባ ነው። እሺ እኔ ምን ማድረግ እችላለሁ? ትችያለሽ። ከልብሽ ከሆነ ትችያለሽ። ይኸውልሽ ምን መሰለሽ፣ በዚህ ዓለም ላይ ምንም ገንዘብ የማይገዛው ነገር የለም። ገባሽ? ገንዘብ። ስለዚህ በተሻለ አቅም ሞክሪልኝ። እኔ ወረታውን እከፍላለሁ። በእውነት ነው የምልሽ። እሷን ካገናኘሽኝና በእጄ ካረግሽልኝ የማደርግልሽን ነገር አለ። ለጊዜው እቺ ለመንቀሳቀስ አትሆንሽ። ወንድም ጋሼ እንዴት ኖት? እሺ ጋሼ በጣም ደስ ብሎኛል። እንኳን ደስ አለህ ይበሉኝ ጋሼ። ኮንዶሚኒየም ደረሰኝ ልትለኝ ከሆነ አልልህም። ኧረ እንደሱ አይደለም ጋሼ። እና ምንድን ነው? በሰርግ ላገባ ነው። መቼም እዚህ ቤት ያለችዋን ትተህ ሌላ ልታገባ አይደለም እንዴ? ኧረ እሷን ነው እንጂ የማገባው ጋሼ። የደላው ሙቀኝ ካላሉ እሰይ ደግሰህ ልታገባት ነው? አዎ ጋሼ፣ ድል ያለ ሰርግ ደግሼ ላገባት። በህግ አምላክ እንዴ! ምን በህግ አምላክ ምን? የኔን የቤት ኪራይ ሳትከፍል ሚስት ለማግባት እንዳትሞክር። 5 ቀን ካለፈ 5 ሰዓት ሆኖታል። ስለዚህ ገንዘቤን ወዲህ በል ብያለሁ። አይደለም እኮ አዳምጡኛ ጋሼ። የአንድ ወር ከምሰጡት እኮ ከ3 ቀን በኋላ የ6 ወሩን ብሰጡት ይሻላል ብዬ ነው። ምን ነው ከባንክ ቤት ዘረፍክ እንዴ? ይሄ ሁሉ ባንዴ ለመክፈል እንትን ያልከው? እንደሱ አይደለም ጋሼ፣ የሥራ እድገት አግኝቼ ነው። ኧረ የሥራ እድገት? ኧረ እኛም የቤት ኪራይ እንዳንጨምርብህ ነዋ። ለዚህ ነው የ6 ወር ልትከፍል የመጣኸው። ኧረ እንደዛ አይደለም እንዴ። የአንድ ወሩን እኮ መስጠት እችላለሁ፣ ግን የ6 ወሩ ጠርቀም ብሎ ሲመጣ ይሻላል ብዬ እኮ ነው። ጥሩ ሐሳብ ነው። አዎ ግን እርግጠኛ ነህ? ይኸው ጋሼ ይሙቱ። ራስህ ድብን በል። ይሙቱ ይለኛል እንዴ? ጋሼ እኔ ከሞትኩ ማን ይሰጡታል የቤት ኪራዩ? ለምን ለነሰን ያልደውላቸውም እና ይመጡ? እነሱ ደግሞ እዚህ ምን ይሰራሉ እንዴ? 2 እና 3ኛ ሚዜዎች እኮ እነሱ ናቸው። ይኸውልሽ እኔ አንደኛ ሚዜ እንደመሆኔ መጠን እኔንም አንቺንም የሚመጥኑ ሚዜዎች ናቸው መሆን ያለባቸው። እና ሰናይትና ሳራ ይመጡኑንም እያልሽ ነው? አሁን በፍጹም አይመጥኑንም። እኔ ደግሞ ከነሱ ውጭ ማቀው ጓደኛ የለኝም ታውቂያለሽ።
ታዲያ ምን ተሻለን? ይሄውልሽ ካልሆነ ገና የሚዜ ልብስ ሲለብሱ ሰርጉን የሚያደምቁ ቆንጆ ቆንጆ ሴቶች አሉ እና እነሱን ልጠሪያቸው ነው ሳይሆን ያው ባልሽን አሳምኙና እነሱን እንከራያቸው እንዴ ሳርዬ ይሄማ ሌላው ውጭ እኮ ነው ሰርግና ሙት አንዴ ነው እንግዲህ እንደምንም ብለይ ሰርግሽን ማድመቅ ነው እንጂ እንዴ እንዴ ወንድም ተገነጥለው ነው እንዴ? ምን ተፈጥሮ ነው የታሸ? ይኸው እንደምታየው ነው እንግዲህ እንደሰማሁት በባንክ ዳታ ይዞ ሊሸጥ ነው። ምን የምን ዕዳ? እርግጠኛ ነኝ ይሄ ተሳስቶ አምጥተው ነው የለጠፉት። እኔ ለቦስ እደውልለታለሁ። እንዴ እርግጠኛ ይሄ የታሸገ ይነሳል እንዴ? ዕዳ ቀድሞ ደሞዝ የሚከፍል ድርጅት ጭራሽ በዕዳ የማይደረገው እንዴ? ስልኩም አይሰራም። እኔ የምልሽ ባለቤት እስከሚመጣ ለምን ወጣ ብለን አንዳንድ እቃዎችን አንገዛም? አሁን ይመጣል። ፈርሞ እኮ ብሩን ለመቀበል ነው ሄደው። እንደውም እስካሁን ደርሶ ነው የሚሆነው። አይ እኔማ ሰዓት እንድንቆጥብ ብዬ ነው። እሺ እንግዛ እንኳን ብንል እኮ ብር ያስፈልገናል። ብሩን ደግሞ ገና እሱ መጥቶ ነው የሚሰጠኝ። ከፈለግሽ እኔ 1,000 ብር ላበድርሽ ሲመጣ ምን መልሹ? እሺ እንችላለን። በቃ ልብስ ቀይሬ ልምጣ። አንተ ሰውዬ ልታብድ ነው እንዴ? አዎ አበድኩ እኮ። አሁንም አለየልኝ። ማበድ ጥሩ ነው ማበድ። የዘንድሮ ኑሮ ላለማወቅ ማበድ እድለኛነት ነው። ምን አለ በቀየርከኝ። አንተ ጭራሽ ትቀልድብኛለህ እንዴ? እኔ ለራሴ ጨንቆኛል። እዚህ ቀልድማ ካልክ አስደሳች ዜና ልንገርህ። አንተ እኮ ቀልድ ነው አፕሪል ዘፉን ነው ልትለኝ ነው አይደል? በል እናንሳው እንግዲህ። ስለምትለው ነገር እኔ አላውቅም። አለቃህ በሙስና ተጠርጥሮ ታስሯል ነው። ቆይ ደስታ ነው መርዶ ነው ልንገር ያልከኝ? ላበደ ሰው የማ ደስታው ነው። አንተ ምን ይገትራል በር ላይ እንደ ሌባ? ግባ ወደ ውስጥ። እንትን እኮ ጋሼ ጸሎት ይዤ እኮ ና እንግባ ማለቴ እንግባ። ጤነኛ አይደለም እንዴ አንተ ሰውዬ? ጤነኛማ ነኝ ጋሼ። ላስቆት ብዬ እኮ ነው። አሳቆት አይደል ጋሼ? ይኸውልህ እኔ የምስቀው የቤት ክራይን ስትከፍለኝ ብቻ ነው። አለበዚያ ከዚች ፍንግች አልልም። ደሞ እንደምትሰጠኝ ዛሬ ቃል ገብተሃል። ዕቁቤን ራሱ ከመሐመድ ሱቅ ነው ተበድሬ የከፈልኩት። እሺ ጋሼ።
ውርደት! ወይኔ ቅሌት! አዋረድከኝ። አርፈው የተቀመጡ ቤተሰቦችን ሰርግ ላሳያችሁ ነው ተዘጋጁ ካልኳቸው በኋላ እሺ ምንድነው ምላቸው? ብር የለም ነው ምንድነው ምላቸው? ንገረኝ እንጂ ምን ዝም ብለህ ታየኛለህ? እኔም እኮ ምን እንደምላቸው እኮ ግራ ገብቶኛል። አንተማ ምን ይጨንቃል? ምን ተነካና ምን ትጨነቃለህ? እሺ አሁን ምን አባቴ ላድርግ? ቆይ በምን ቀን ነው ግን አንተን ያፈቀርኩት? የደሙዝ ቀን መሰለኝ። እንዲም እየሆንኩኝ ትቀልዳለህ አይደለ? እሺ አሁን ምን ላድርግ? ብን ብዬ ቤቱን ለቅቄ ልጥፋለህ? አብረን እንጠፋለን እንጂ ብቻዬንማ ጥለሽኝ አትሄጂ። ዙዬ በዚህ ፍጥነት ወዴት ጠፋሽብኝ? ብዙ ቦታ እኮ ፈለኩሽ። ለምን ትፈልገኛለህ? እኔ የተፈጠርኩት አንገት ለመድፋት ነው። ቀና ለማለትማ ቢሆን እንደዚህ አልሰቃይም ነበር። በፈጠረሽ ትዙ እንደዚህ አትበይ። በቃ የኔም ያንቺም ጥፋት አይደለም። ፈጣሪ አልፈቀደም ማለት ነው። ፈጣሪ እኔን ደስታ ማይፈልግ ከሆነ ምን አደርጋለሁ? እሱ በቃሽ እስኪለኝ እጠብቃለሁ። እንደው በፈጠረሽ ትዙ እንዲህ አትበይ። በቃ የሆነ መፍትሄ እንፈልጋለን። መፍትሄ? ምን አይነት መፍትሄ ነው የምንፈልገው? ትሰማኛለህ? እንደውም ከዚህ በኋላ ላይ ሁሉ አልፈልግም። ምን እኔ ለማን ትተሽ ትዙ? አላውቅም፣ ግን አንተን ጭራሽ ማየት አልፈልግም። ትዙ ግራ የገባው ነገር ነው። እንደው እቼ ባልገባ ነገር እንደው ምን አስቀባጠረኝ? እስኪ በክሳጂ ሻው ምንድን ነው የማደርገው? እንዴት ትዙ? እስከ መቼ ነው ከቤት የምትወጪው? መሄጃ እስካገኝ ድረስ። አረ ትዙ ምን እየሆንሽ ነው? ተረጋጊ እንጂ። እኔ እኮ በጭንቀት ልፈነዳ ነው። ቆይ አንቺ ጋር ምንም የመፍትሄ ሀሳብ የለም? ዘመዶቼ፣ ጓደኞቼ የሰርጌን የጥሪ ወረቀት ሲጠብቁ ሰርጉ ቀርቷል ነው የሚባለው። ይሄ እኮ ውርደት ነው። ይኸውልሽ እኔ ጋር አንድ መፍትሄ አለ። እኔ ያለው ሰርጉ አይቀርም። ምን አይነት መፍትሄ ነው? ጋሽ አቤል ላናገርልሽ አስቤያለሁ። ጋሽ አቤ ደግሞ ማን ናቸው? ባለፈው ካፌ ያስተዋወቁሽ። ስለምንድን ነው የምታወሪው? ይኸውልሽ የተሻለ ስራ እንዲያገኝልሽና ብድር እንዲሰጥሽ ነግረዋል። እንዴ አላውቀው አያውቀኝ። ለማያውቀው ሰው ከመሬት ተነስቶ ብድር ያበድራል ማለት ነው? እሱም በእኔ ጣዩ። አንቺ ግን ተረጋጊና ወደ ቤት ተመለሽ። እኔማ ወደዛ ቤት ተመልሼ አልሄድም። እንዴት ትዙ? የዛሬ ወንድ ልጅ ገና እግርሽ ከቤት ከመውጣቱ ነው ሌላ ሴት ይዞልሽ የሚመጣው። ሲፈልግ ትራሱን ታቅፎ ይተኛ ነው። አያገባኝም። የሆነው አንድ ይሆናል። አሁን ነገሮችን ማስተካከል አለብሽ። ተነሽና ሂጂ፣ አታስቸግሪኝ። እና ሰርጉ ቀረ እያልሽኝ ነው? አዎ አቤ፣ ደግሞ አንድ ነገር እንድታደርግልኝ ፈልጋለሁ።
ብቻ ለዛች ወዳታለሁ ያልኩሽ ልጅ ሰርግ መደገሻ ገንዘብ እንዳትይ። ለትዝታ ስራ እንድትፈልግላት። ታዲያ ስራ ምን ችግር አለው? እንደውም የኔ ጻፊ ሄዳለች፣ እሷን ተከታ ትሰራለች። እውነት? በእውነት እንደውም እድሉን አንተን በደንብ ትጠቀምበታለህ። እድሉ አዎ፣ መቼም ቤትሽ ድረስ መሰስ ብሎ የመጣ ርዝቅ አይገፋም። ተንከባክበሽ መያዝ ይኖርብሻል አይደል እንዴ? ነገ ነግራትና ይዣት እመጣለሁ። አይቱም ምንም ችግር የለም። እሺ በቃ አሁን ሂጅ እነግራታለሁ። ንገሪያት። ትዙዬ መጣሽልኝ? ቤቴ አይደል? የት መሄጃ አለኝ? እንዳሰብሽው ስላልሆነ ይቅርታ። ምን ያህል እንደምወድሽ ታውቂያለሽ አይደል? አውቃለሁ ያዕቆቤ። ስላስከፋሽ ስላሳዘንኩሽ ይቅርታ አድርጊልኝ። እኔም በንዴት እንደዛ ስለተናገርኩ በጣም ይቅርታ። ኧረ ችግር የለውም። እንኳን አንቺ መጣሽልኝ። ከዚህ በኋላ የትም አልሄድም። እሺ? ሁሌ አብሬህ ነኝ። ፍቅር፣ ቃሌን ስላልጠበቅኩ ይቅርታ አድርጊልኝ። ደግሞ ይኸውልሽ ኬትም ፈልጌ ድል አድርጌ ደግሼ ነው ማገባሽ። እሺ፣ እኔም ስራ እየፈለኩ ስለሆነ ይሄንን ጊዜ ተጋግዘን እናልፈዋለን። እሺ? በልቁጭ በል ነገር እንዴት ሰዓት ነግሪኝ መጣሽ? ያው ከቤት የትም አትወጭም ብዬ ነው። ለነገሩ እንኳን መጣሽ። ያዕቆብስ ስራ ፍለጋ ብሎ ወጥቷል። የምስራች ይችልሽ ነው የመጣሁት። ምንድነው? ስራ አገኘሽልኝ እንዴ? አቤና አናግሬው እኔ ጋር መጀመር ትችላለች ብሏል። ኧረ እባክሽ። እና መቼ ትጀምራለሽ? እንደውም ዛሬ ይዤ እመጣለሁ ብያለሁ። ተነሽ ቶሎ በይ እና ልብስሽን ቀይሪና። ወይኔ ሩትዬ በጣም ነው የማመሰግነው። እሺ በይ ቶሎ በይ። በሀሳብ ከአንቺ ጋር ነኝ በእውን ነው ያጣሁሽ። ሩታ ትልቅ ሰው እንዴት ነሽ? ኦኬ ነሽ ወይ? ሰላም ነው? ኦራይት ነው አለው። ይመስገነው። ጤና ይስጥልኝ። በጣም ቆንጆ ልጅ ነች። ይሄ ሆቴል ባለቤት ያልኩሽ አቤ ማለት እሱ ነው። አዎ እኔ ነኝ። አብቹ፣ አብዬ፣ አቢቲ፣ አብሻ ይሄ ሁሉ ማለት ትችያለሽ። ማኛዬ። እሺ ትዝታ እባላለሁ። እሺ ቁጭ በሉ። እንደሱ ነው መጠራት ትችያለሽ በፈለግሽ። ሩት እንዴት ነው? አለሁልህ አቤ። ያው ሩት እኮ አንዳንድ ጉዳዮችን አጫውታኛለች ስላንቺ። መቼም እኔ የተቸገረ ሰው አይቶ ዝም ማለት በጣም አይሆንልኝም። እውነቴን ነው የምልሽ። በተለይ እንዳንቺ አይነት ቆንጆ ተቸግሮ አይቶ ዝም ማለት ኩነኔ እንደ መግባት አድርጌ ነው የምቆጥረው። ስለዚህ በጋራ እነዚህን ችግሮች ለመፍታት እንሞክራለን። እሺ በጣም አመሰግናለሁ። ይኸውልሽ ትዝታ፣ እንግዲህ ማናችንም ሳንቸገር ሳንሰቃይ እዚህ ደረጃ የሚደርስ ሰው ያለ አይመስለኝም ካልሰረቅም በስተቀር። ግን ችግሩን ሰርቶ ችግሩን ለፍቶ እወጣለሁ ያለ ሰው ደግሞ ጊዜ ወስዱ እንደሆነ እንጂ ምንም መፈታቶች አይቀርም ችግሩ። ይኸውልሽ እንግዲህ ይሄ ፎቅ እንደምታየው አሁን ሲያዩት ያምራል አይደለ? ግን የዚህን ሆቴል መሰረት መጣያውን ፍራንክ እንዴት እንዳገኘ ነው ብታቂ አሁን ያለሽበት ችግር ላይገርምሽ ይችላል። እውነትን ነው የምልሽ። ማስቲካ ድፍን አዲስ አበባን አካልየዋለሁ ማስቲካ በመሸጥ እዚህ ደረጃ የደረስኩት። ስለዚህ አይዞሽ፣ እየተመካከርን ችግሮቹን እንፈታቸዋለን። እሺ አይደል? ታዲያ ምን ልጋብዛችሁ? አይ
ምንም አንፈልግም። በእውነት እንግዲያው እንግባና ቤቱን እናስጎብኛታ አይሻልም? ሰላም ነው? ሁሉ ሰላም። ስራ እንዴት ነው? ምን ስራማ ፈታው እኮ ስራው ስልችት ስላለኝ ነውና ማታ ግን አደራ ገቢዋን ለፋዘር እንግዲህ ስለምሰጠው አደራ ማታ ገቢዋን ይዘህ እንድትመጣ። ምንም አያሳስብ፣ እሰጥሃለሁ፣ ችግር የለውም። እሺ። ደግሞ በዛ ላይ ስክራች የላት። አይ ያዩዋት ነበር ቅድም የሚወልህ አንዳንድ ቦታ ምታላት። እሺ። ለማንኛውም መልካም ስራ ነው። እንደው አባቴ የእናቴ ልጅ እንደው አንተ ሰውዬ ትሰማለህ? ያንተ የቤተሰብ ቆጠራ አያስፈልገኝም። የ3 ወር የቤት ኪራይ አለብህ፣ ትከፍላለህ። ባለፈውም እከፍላለሁ ብለህ ዋሽተኛል። አሁን የ3 ወሩን ትከፍላለህ። እንደው ትንሽ ቀን ብቻ ይታገሱኝ፣ እከፍላለሁኝ። ስማ፣ እኔ ለአንተ ቀን በሰጠሁ ቁጥር እያጣው እየነጣው እንደምመጣ ታውቃለህ ወይስ አታውቅም? አውቃለሁኝ እኮ ግን ያው ትንሽ ብቻ። እኔ የምተዳደረው በዚህ ቤት ኪራይ ነው። 5 ቀን ሰጥቻለሁ። እሱ ፈጣሪ ጨምሮ ጨማምሮ ይስጦት። ሌላ ምን እላለሁ? በ6ኛው ቀን እቤትህ መጥቼ ዕቃህን ነው አሽቀንጥሬ ልወረውርልህ። ነግሬሃለሁ፣ ትከፍላለህ። እንዴት ዋልክ? ምን ነው ስራ እንዴት ነበር? ምንም አይልም። ያው ስላለመድኩት ነው መሰለኝ፣ ብዙም አይደለም። አይዞህ፣ ቀስ እያልክ ትለምደዋለህ። አንቺስ ጋር ስራ እንዴት ነበር? እኔም ጋር ምንም አይልም። ስመጣ አከራይን አግኝቼው ነበር እና ምን አለ? ቶሎ ካልከፈልም ቤቱን እንድንለቅ ነገረኝ። እሺ አሁን ታዲያ መፍትሄው ምንድን ነው? እንጃ፣ እንደው አንቺ የሆነ መፍትሄ ካገኘሽ ብዬ እኮ ነው። እኔ ጋር ምን አይነት መፍትሄ ነው ሊኖር የሚችለው? ገና ስራ ከተቀጠርኩ እኮ 1 ሳምንቴ ነው። ያው ሩትን እኮ ከጠየቅሻት ብዬ። ያመሃል እንዴ? ባለፈው የሰጠችኝ 20 ሺህ ብር ሳንመልስ እንደገና ሌላ አዲስ ብድር? ለካ እሱም አለ፣ ረስቼው እኮ ነው። አንዳንዴ የምታወራውን ነገር እያሰብክ ተናገር። እሺ ምን ላድርግ ትዙዬ? ቢጨንቀኝ ነው፣ አትፍረጅብኝ። እኔ ጋር እንግዲህ ምንም ማድረግ የምችለው ነገር የለም።
ምን ሆነ ነው ተጨንቃልሳ? ምን እባክህ የማረገው ነገር ባጣ ጨነቀኝ። ምን ነው እየሰራህ አይደል እንዴ? ለምንድን ነው የምታማረው? እስኪ ተወይ። ያለሁበትን ነገር የማውቀው እኔ ነኝ። ወንድሜ ተረጋጋ። እንደዚህ ስለሆንክ የምታመጣው ነገር የለም። ወይኔ ጋሼ ደወሉ። ሄሎ ጋሼ። ሄሎ ትሰማለህ? ዛሬ የመጨረሻ ቀንክ እንደሆነ ታውቃለህ አይደል? አዎ ኧረ አውቃለሁኝ። ትንሽ ነው የጎደለኝ እንደው። ትንሽ አታፍርም እንዴ? ዛሬ ማታው ነው። ብሩን ይዘህ ማትመጣ ከሆነ እቃህን ነገ ጧት በር ላይ ነው የምታገኘው። ነግሬሃለሁ። የምትሰማ ከሆነ ስማ፣ ነግሬሃለሁ። ኧረ እሺ። ኧረ ተረጋጋ ወንድሜ። ምን ሆነ ነው? ያልተነካ ግልግል ያውቃል አሉ። ተረጋጋሁት ወንድሜ። ተረጋጋ። እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደሩ አቶ አበበ? ጂጂ እናቶሽን ወደዛ። እኔ አንቺ ደስ የሚለኝ አቤስቲ። እሺ ይቅርታ፣ ለምዶብኝ እኮ ነው። ሄድ ማለት ነው። ተይው። በስመ አብ። ትናንትና ማታ አልኩሽ ጓደኞቼ አዲስ ናይት ክለብ ተከፍቷል ብለው ሄጄ በስመ አብ እንዴት ያለ ልጆች አሉ። አንቺ ወላድ በድባብ ትሄድ የሚያሰኘው ጊዜ ዘንድሮ ነው። እውነቴን ነው የምልሽ። አሁን ድረስ ፊቴ ላይ ያሉ አይገርም። በእርግጥ ከአንቺ አይበልጥም። ቆይ የኔና አንቺ መቼ ነው ፈታ የምንለው? እንዴ አንሺው እንጂ አንሺው። ምን ችግር አለ? ኧረ ምን ችግር የለ። አንሺው። ከኔ ጋር ስትሆኚ ዘና ፈታ ማለት አለብሽ። እሺ ይቅርታ። ሄሎ ምንድን ነው? ምን ሆነሃል? እና ታዲያ እኔ ምን ላድርግ? ያማሃል እንዴ? 20 ሺህ ብርን ያህል ነገር ከየት አመጣለሁ? በልሻውን ለማንኛውም ስራ ላይ ነኝ። በኋላ እደውልልሃለሁ። ኬት አምጥተሽው ነው? ማን ሰጠሽ? ከሩት ተበድሬ ነው። አልጠይቃትም ብለሽኝ አልነበር እንዴ? ታዲያ አማራጭ ሳጣ ምን ማድረግ ነበረብኝ? ደግሞ በቃ ሰርተን እንከፍላለን። ሄሎ። ኧረ በፍጹም በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። ደህና ደር። ቆይ አንተ አይደለህ እንዴ ልጅ መውለድ አለብን ምናምን እያልክ እንዳቆም የነገርከኝ? ያኔ ነው እንዴ? ያኔ የሚሳካ መስሎኝ አቁም ያልኩሽ። አሁን አልተሳካም። በቃ እንዴ ይኸውልሽ፣ አሁን አደራሽን ብዬሻለሁ። እኛ መኖር ሳንጀምር አይደለም ልጅ ስለመውለድ ስለ ልጅ ማሰብ ራሱ የለብንም። አሃ ለዛ ነው ግንኙነት ማድረግን እንደ ጦር የፈራኸው? አዎ እፈራለሁ። ቀላል እፈራለሁ። አሁንም ቢሆን ይኸውልሽ መድኃኒቱን ስትወስጂ እንዲህ በአይኔ በብረቱ ካላየው ስሜት አይሳሉን ስሜት አልባል። ኧረ ነው? አዎ
ለማንኛውም ቤዛ እባላለሁ። ያዕቆብ እባላለሁ። አዲስ አበባ በጣም አድጋለች። አዎ ቆየሽ ከሀገር ከወጣሽ? አዎ 10 አመት። ኦ በጣም ቆይተሻል። የት ነበርሽ? ኖርዌይ ነበርኩ። እና እዚህ ቤተሰቦችሽ ጋር ነው የመጣሽው? አይ ቤተሰብ የለኝም። የቤተሰብንም ፍቅር አላውቀውም። ታዲያ ማጋ ለማረፍ ነው የመጣሽው? ማረፊያ መች ይጠፋል ብለክ ነው? የመጣሁት የእናቴን ንብረት ለማስመለስ ነው፣ ለፍርድ ቤት ጉዳይ። ኦ ይቅናሽ እንግዲህ። አሚን። ካላስቸገርኩ አሪፍ ወደምትለው ሆቴል ትወስደኛለህ? እሺ እችላለሁ። በጣም አመሰግናለሁ። አይ ምስጋና እንኳን አያስፈልግም። ስንት ነበር ሂሳብ ያልከኝ? 400 ብር። ትርፍ ብር ሰጥሽኛል። አዎ ለመልካምነትክ ለትብብርክ ነው። በጣም ነው የማመሰግነው። ሌላ የምተባበርሽ ነገር ካለ አለ? አዎ በስልክ ቁጥርን በመስጠት ተባበረኝ። ፈቃደኛ ከሆንኩ ብዙ ቦታዎች ስለሚሄድ እደውልልሃለሁ። እሺ እሺ ደህና እኔ ግን የምልሽ አቤ እንዴት ነው? በጣም ጥሩ ሰው ናቸው። የቤት ኪራይን ራሱ የከፈልኩት እሳቸው በሰጡኝ 20 ሺህ ብር ነው። ያራዳ ልጅ እኮ ነው አቤ። አንቺ ብቻ ጠበቅ አድርገሻሽ። አዎ ጥሩ ሰው ናቸው። የተወሰነ ጊዜ ሰራ አድርጌ ትንሽዬ ብድር ነገር ጠይቄያቸው ይሄን የሰርግ ድግስ ደግሼ ከቤተሰቦቼ ጭቅጭቅ መላቀቅ ነው የምፈልገው። አሁንም እኮ ብትጠይቂው እኮ ይሰጥሻል። አንቺ ብቻ ለጥያቄው መልስ ይኖርሽ። የምን መልስ? ውይ አንቺ ደግሞ እንደ ዘመኑ ሰው ነው መሆን ያለብሽ። ከአቤ ጋር መስራትሽን እንደ እድለኝነት ነው መቁጠር ያለብሽ። ጠጋ ብለሽ ተጠቀሚበት። ሩት እኔ እኮ ጓደኛ አለኝ። ገንዘብ እኮ የማይሰራው ነገር የለም። ስንቶቻቸው ናቸው ለገንዘብ ብለው ባሎቻቸውን ጥለው የሚሄዱት? ቆያምሻል እንዴ? ስለምንድን ነው የምታወሪው? እና እነሱ ስለተልከሰከሱ ነው መልከስከስ አለብኝ እንዴ? እኔ እንደዛ ያልኩሽ አይደለም። ያልኩሽ ተጠቀሚበት ነው። በይ በይ እናቱ ስራ መግባት አለብኝ። ግቡ ነግቢ። አቤት አለቃ፣ ፈለጉኝ እንዴ? እስቲ ቁጭ በይ። ምን መሰለሽ ትዝታ፣ አንድ ጉዳይ አጫውትሻለሁ እያልኩ ለብቻዬ በሀሳብ ስብሰለሰል ስራዬንም በትክክል መስራት እንዳልቻልኩ ገባኝና ለምን ለሷ ነግሬያት ቁርጤን አላውቅም ብዬ ነው የጠራሁሽ። ያ ምን መሰለሽ፣ እኔ በቃ እንደምወድሽ ለመንገር ወሰንኩኝ በቃ። እና ማፍቀሬን ነግሬ ለመሰላም አላገኝም ብዬ ነው ያስጠራሁሽ። ማለትማ ምን መሰለሽ፣ ያው የኔን የፍቅር ጥያቄን ተቀብለሽኝ አብረን ደስተኛ ህይወት ብናሳልፍስ ምን ይመስልሻል? እንዴ አለቃ፣ እኔ እኮ ባለትዳር ነኝ። እንዴ መች ተጋባችሁ? ሳትጋቡ ነው እንዴ ባለትዳር ነኝ የምትይው? እንደ አንድ ባል እኮ ባል ሊያሰኘው የሚችለው መጀመሪያ ቤቱን ማቆም የሚችል ምሰሶ ሊኖረው ይገባል አይደል? ትዳር አንቺን ሊያቆም የሚችል ቢያንስ ቀለም መስፈር አለበት አይደል? ግን እሱ ሰርጎ ማግባት እንኳን የገንዘብ ችግር ስላለበት እንዳቆማቸውትም አውቃለሁ። ቆይ እንዴት ሊያውቁ ቻሉ? ትዝታ፣ ኧረ እባክሽ እንኳን እቺ ቀላሏን ነገር አይደለም፣ ማንኛውንም ነገር ማወቅ የሚያስችል አቅም ያለኝ ሰው ነኝ። ገባሽ? ስለዚህ እባክሽ እኔንም ከበሽታ ይፈውሽ። ማፍቀር ወንጀል አይደለም፣ ልትረጅኝ ይገባል። መቼም ታውቂዋለሽ። ግን ዋናው ነገር ማፍቀሩ ሳይሆን በፍቅሩ ውስጥ አብሮ ለመኖር ምን ያስፈልጋል
የሚለውን ጥያቄ መመለስ ነው። እዛ ደግሞ እኔ የተሟላሁ ነኝ ብዬ አስባለሁ። መቼም የምታየው ነው፣ የምዋሸሽ ነገር አይደል። በቃ ወይ እራት ልጋብዝሽና እራት እየበላን እናወራለን። ቀሪው መቼም አለቃ ጠይቆም ቢያይባል ፈቃደኝነትሽን ማለት ነው። ታች የሚወርድ ቃልሽ እንዴ? አይ የለም። በቃ እኔ ታች ልጠብቅሽ። አብረን እንድንሄድ ነው የጠራው። ቁጭ በል። ይሄ ምንድን ነው? አበበ ይባላል። ታዲያ እኔ ታክሲ ሹፌር እንጂ እኮ ነብሰ ገዳይ አይደለሁም። አባቴ ነው። አንቺን ነው የሚመስሉት። አባቴ እንድታፋልገኝ እፈልጋለሁ። ችግር የለውም። ታዲያ ለምን ፎቶአቸውን ፕሪንት አድርገን ያፋልጉኝ ማስታወቂያ አንለጥፍ? ይኸውልህ ያዕቆብ፣ እኔ እዚህ የመጣሁት የአባቴን ንብረት እንዳለ ለመውሰድ ነው። ምን ነው አንቺ እና ያለ አባትሽ ላይ ጨከንሽ? እሱም እናቴ ላይ እንደዚህ ነው የጨከነባት። ብታይ አረመኔ የሆነባት። እናቴ ቁጭ ብላ እሱ ሴቶች ይዞ እየመጣ ይጨፍርባታል። እናቴ ታማ እሷ እንደማስታመም እሱ ግን ስለ ራሱ ስሜት ብቻ የሚጨነቅ ራስ ወዳድ አባት ሆነ። ምን አይነት ጊዜ ላይ ደረሰ? ሰው እንዴት ተጨካክኗል ባክሽ? አባቴ ከእናቴን የወሰደውን እንዳለ ለመቀበል ነው የመጣሁት። ደግ አደረግሽ። እንዲህ አይነቱማ ጭራሽ ዝም ተብሎ መቀመጥ የለበትም። የእጁን ነው ማግኘት ያለበት። ስለዚህ እሱን በማፋለግ ተባበረኛለክ። እኔ ተገቢውን ሁሉ ከፍላለሁ። እሱ ችግር የለውም እንዴ። እኔ የምችለውን ነገር ሁሉ አደርግልሻለሁ። እስካሁን ድረስ የት አምሽተሽ? ስራ። ኧረ እባክሽ ስራ? እስከዚህ ሰዓት? አዎ ስራ ነው። ለመሆኑ ሰዓቱን አይተሽዋል? እስከዚህ ሰዓት ድረስ የሚያሽምሽ ምን አይነት ስራ ቢሆን ነው? አስቸኳይ ስራ ነበረ፣ መስራት ነበረብኝ። ሰርቼ እየመጣሁ ነው። ጥሩ። ደግሞ ያላየሁሽ እንዳይመስልሽ እሺ? ማን የሸኘሽ? የማን መኪና ነው? ሰርቪስ ነው። ሰርቪስ? አዎ ሰርቪስ። ምን ነው እኔን ሰርቪስ አያደርሰኝም እንዴ? ተረጋጊ እንጂ። ካንቺም ብሶ ደሞ ትጫያለሽ እንዴ? እና ምን ላርግ? ነገር ሲልህ እኔ ነገር አላለኝም። የምን ነገር ነው? በእናትህ አጨቅጭቀኝ። አሁን ደክሞኝ ነው የመጣሁት። ምን ነው ያዕቆብ? በሰላም ነው? አይ ምንም አልሆንኩም። ትንሽ ደብሮኝ። ምን ነው?
ባክሽ ከፍቅረኛዬ ጋር አልተግባባም። ችግሩን ምን ተነጋግሮ መፍታት ነው? እንጃ ሰሞኑን ያመጣችው ጸባይ ግራ እያጋባኝ ነው። ያለመደባትን ነገር አምሽታ ትመጣለች። አንዳንዴ ጭራሽ ጠጥታውላ ነው የምትመጣው። ድሮ ማቃትን ፍቅረኛዬን አልመስል ብላኛለች። ምክንያቷ ምንድነው? መጠየቅና መነጋገር ነው። እሺ አንተ ጋርም ችግር ካለ መመርመር አለብን። ኧረ እኔስ ጋር ምንም ችግር የለም። በእርግጥ እሷ ድል ያለ ሰርግ ደግሳ ቤተሰቦቿን ማስደሰት ትፈልጋለች። እኔ ደግሞ እንደ ፍቅረኛ ያንን አላደረኩላትም። ግን ፈልጌ ያረኩት ነገር አይደለም። ነገሮች አልስተካከለልህ ስላሉኝ። እሱም ምን ችግር አለው? ነገም እኮ የሚደርስ ነገር ነው። ዋናው ነገር ፍቅር ነው። ፍቅር ለምትወዳት ሴት ስጣት፣ ደስተኛ አርጋት። የቻልኩትን ሁሉ ለማድረግ እሞክራለሁ። ለምን እንደዚህ አታረግም? ቆይ ምን ላድርግ እስኪ ንገሪኝ። ሄሎ። አቤት። ምን ነው ደሞ በስልክም ልትጨቃጨቀኝ ነው? አሁን ስራ ላይ ነኝ። ስመጣ እናወራለን። ግቡ። ዋው የኔ ውብ በስመ አብ እንዴት እንደምታምሩ መልአክ እኮ ነው የምትመስሉ። አመሰግናለሁ። ያው እሺ በልበቃ እንደዚህ ማምሮብሽ ዛሬ እንላለን። ወይ ደስ ዛሬ አይሆንም። ባሌ ቤት እየጠበቀኝ ነው። እንዴ ይጠብቃ። አንቺን የመሰለሽ ልጅ አይደለም አንዲት ምሽት እድሜ ልኩን ቢጠብቅ ያሳፍራል። ላቢ እንደሱ እኮ አይደለም። ሰሞኑን እያመሸው አይደል ቤት እየገባ ያለው እና ትንሽ ቅር ሳይለው አይቀርም መሰለኝ። ስለዚህ ምን እናደርጋለን መሰለኝ? ዛሬ አብረን እናመሽና ከነገ ጀምሮ በጊዜ ትገቢለታለሽ። አሁን አብረን እንሄዳለን። እሺ የት አድረሽ ነው? ሩት ጋር ነበርኩ።
ከመቼ ወዲህ ነው ውጪ ማደር የጀመርሽው? እንዴ ይኸውልህ ምን መሰለህ ሩት አመመኝ ነይ ቶሎ ድረሽልኝ ስትለኝ ተነስቼ ሄድኩ። እና ታዲያ ደውለሽ አትነግሪኝም እንዴ? በቃ ደንግጬ ነበር። እንዴ አንድ ያለችኝ ጓደኛዬ እኮ ነች። አሁኑኑ ነይ ቶሎ ድረሽልኝ ስትለኝ ተነስቼ ሄድኩ። እና አሁን እንዴት ነሽ ታዲያ? አሁን በጣም ደህና ነች፣ ደህና ናት። እኔማ ትመጫለሽ ብዬ ራት አቀራርቤ ስጠብቅሽ ነበር። በጣም ይቅርታ። ችግር የለም። በቃ እኔ ልብሴን ልቀይርና ወደ ስራ ልሄድ። ማታ እንገናኛለን። እሺ። አለሁልህ። አወራችሁ? ከማን ጋር? ምን ሆናል? ስለ ትላንት እኮ ነው እያወራ ያለሁት። ምን አላወራንም እባክሽ። ምን ነው? ጓደኛዋ ታማ እሷ ጋር አድራ ጠዋት ነው የመጣችው። እና ምን አሰብክ? ያው ዛሬም እንደግመዋለና ሌላ ምን አማራጭ አለ? አይ ጥሩ። እና አሁን ወደ ልውሰድሽ? ወደ ፍርድ ቤት። አባትሽን ልከሽው? አይ መጀመሪያ ምን ማድረግ እንዳለብኝ ማማከር አለብኝ። ኦኬ እሱ ጥሩ ሀሳብ። እንደውም በቃ ማቃቸው የፍርድ ቤት ሰዎች አሉ፣ እነሱ ጋር ወስድሻለሁ። በጣም ጥሩ። ግቢ። ሄሎ እንዴ ከተለያየን እኮ 24 ሰዓት ራሱ አልሞላንም። ቤት ነኝ። አያየህ ዛሬ እንኳን አልችልም። ሰሞኑን ራሱ ውጭ በማደሬ ደስ አላለውም። ቢሆንም አቤ ዛሬ ይቅርብን። እሺ ደውልልሃለሁ። ቤቶች በቀል እዙ በዚህ ሰዓት ይሄዳል። ሩት በጣም ስላመማትና ማንም ስለሌለ እሷን ልንከባከባትና ላስታመማት ይቻላል። ነገ ጠዋት ስመጣ እናወራለን። ሩት ታመመች። ከዛ ከረፈፍ ባልሽ እኔን አግብተሽ ስትኖር አይሻልሽ? በል በያዕቆቤማ ቀልድ የለም። እኔ እኮ በጣም ነው የማፈቅረው። ማን ወይ ፍቅር እያላለ ዘፋኙ። እኔ ዘንድሮ ፍቅር ግርም ነው የሚለኝ። እኔ የምልህ ግን አቤ ግን እንዴት እስካሁን ሚስትና ልጆች የሉህም? ኧረ እግዚአብሔር ይመስገን አሉኝ። 2 ከዋክብት የመሳሰሉ ልጆች አሉኝ፣ አንድ ወንድ አንድ ሴት። ያው ከሷ ጋር ባለመስማማት ነው የተለያየ ነው። ስገምት ግን ከሚስት ጋር የተለያያችሁት ቺት እያረክባት ነው አይደለ? መዋሸት አልፈልግም። አዎ ምንም እንከን የሌላት ሚስት ነበረች። ግን እኔ ምን ላድርግ? እርግማን ይሁን ምርቃት ይሁን ያየሁት ሁሉ ያምረኛል፣ አያልፈኝም። ዞር ስል እችንም እኔ ድፍን የከተማው ሰው እኔ ቢሆን ደስታን አልችልም። ይሄ ካልሆነ ደግሞ በቃ ያንቀጠቅጠኛል፣ ያንዘረዝረኛል፣ እንደ እብድ ነው የሚያደርገኝ። እና እኔ ባገባሽ አይሻልም? ባገባሽ አይሻልሽም ወይ? ይሄ
የሰርጉን ወጪ መሸፈን የማይችል ድንዙዝ ጋር ምን ያታግልሻል? እውነቴን ነው የምልሽ። ለቀን የምልሽን አዳምጪ። ቤተሰቦችሽን ለማስደሰት እኔ የሰርጉን ወጪ ልሻልና ጨፍረው ይዳሩሽ። ከዛ በኋላ ፈተሽ እኔን ታገቢኛለሽ። አይ አቤ፣ እኔ እናንተ ባልና ሚስት መሆን እንዳንችል የሚያደርጉ በጣም ብዙ ምክንያቶች አሉ። ለምን ብዬ አልጠየቅሽም? እድሜ ነው አንደኛው። እድሜ እድሜ የታደለ ብቻ የሚያገኘው ነው። ስሚ፣ አሁን እዚህ ጋር ባየሽው የፍቅር ጨዋታ እድሜን በፍቅር ጨዋታ ላይ ምክንያት ማድረግ ይቻላል ብለሽ ትገምቻለሽ? አይቻልም አይደል? ሀቅ ያንቃል። ሀቅን ደፍሮ መናገር ያንቃል። ይልቅ ልንገርሽ አይደለ፣ ወጣቱ ነው አሁን ከየትም ቦታ ተልከስክሶ መጥቶ አንቺንም ለበሽታ ዳርጎ ቤቱን የችግረኞች መኖሪያ የሚያደርግ። ይልቅ እኔን አግቢኝና ከችግርሽም ተገላግለሽ ደስተኛ ህይወት ታሳልፊያለሽ። አይሻልሽም? ማና ምን ነው ያዕቆቤ፣ በሰላም ነው? አዎ በሰላም ነው። ትንሽ ደበረኝና መጣሁ። እሺ ና ግባ። ፍቅረኛ የለችም እንዴ? አዎ የለችም፣ ጓደኛዋ ጋር ነች። ምን ነው ጓደኛዋ አልተሻላትም እንዴ? አዎ አልተሻላትም። ማን ነው ግን እድለኛ፣ አንተ ወይስ ፍቅረኛ? ማለት ገብቶሃል? እባክህ እንጃ፣ ግን እኔ እሷን በማግኘቴ እድለኛ ነኝ። ለምን እንደዛ አልክ? እኔ የምታወቀው ስለፋ ግን የያዝኩት ነገር አፈር ሲበላ ነው። ግን ትዙን ካገኘሁ በኋላ ብዙ ነገሬን ቀይራልኛለች፣ ብዙ ጎዶሎ ሞልታልኛለች። እኔ ግን እሷ የምትፈልገውን አንድ ሰርግ ደግሼ ከቤተሰቦቿ ጭቅጭቅ ልገላግላት አልቻልኩም። እግዚአብሔር ከፈቀደ እኮ እሱም ይሆናል። እንጃ፣ እኔ ያዝኩት ነገር ሁሉ ያመልጠኛል። አሁንም እንዳያመልጠኝ እሰጋለሁ። መጀመሪያ ከእንደዚህ አይነት ሀሳብ ውጣ፣ ራስህን አረጋጋ። ሁሌም ይሳካል አገኛለሁ ብለህ አስብ። የዛኔ ታዲያ ሁሉም ነገር ይሆናል። በጣም አመሰግናለሁ። ግን በጣም ይቅርታ። እሺ፣ በጣም ስለጨነቀኝና የምሄድበት ቦታ ግራ ስለገባኝ ነው አንቺ ጋር የመጣሁት። ኧረ ምንም ችግር የለውም ያዕቆቤ። እሺ በቃ መሽቷል፣ እረፊ አንቺም፣ እኔ ልሂድ። እሺ ነገ በጧት መሄድበት ስላለኝ በጧት ናሽ። እሺ እሺ፣ እመጣለሁ። ቻው፣ ደህና ደሪ። ደህና ደሪ ያዕቆቤ። ቆየሁብሽ? ያው ወደ ሩምሽ እየወጣሁ። ኧረ እባክሽ፣ እኔም አረፈድኩ ብዬ ሊፍት እራሱ እኮ ቆሜ አጣለሁ። በደረጃ ላይ ወጣሁ ነበር።
እንዴት ሆነልሽ? ጨረስኩ እኮ። አሁን አባቴን ፊት ለፊት የማገኝበት ሰዓት ሆኗል። ግን እስኪ አንድ ጥያቄ ልጠይቅሽ። ምን? አባትሽን ስታገኙ እንደ በፊቱ ባይሆንስ? ማለት ተቀይሮ ብታገኙስ? አባቴ እንደዚህ የሚቀየር ሰው አይደለም። ይሄን አንዷን ይዞ እየተንዘላዘለ ነው የሚሆነው። እሱ ምንም ስህተት ይስራ፣ አንቺ ግን እንደ ልጅ ይቅርታ ታደርጊለት? አላደርግለትም። ለምዶ ማደርግለት? ሲጀመር እኔ እዚህ የመጣሁት ለውርስ ጉዳይ ብቻ አይደለም፣ እንደሱ አይነት ክፉ ሰዎችን ለመቅጣት ነው። ይቅርታ ማድረግም እኮ ቅጣት ነው። ይኸውልህ ያዕቆቤ፣ እናቴ ያኔ በጣም ታማ አቅም አንሷት መድኃኒት ስጡኝ እያለች እየለመነች እሱ ከታች ከሰራተኛዋ ጋር ፍቅር እየሰራ ነበር። ሁለተኛ እንዳታነሳብኝ በእናትህ፣ ወደ ሆቴሉ ሰደኝ። አንቺ ግን በቃ በአቤ ቀየርሽኝ አይደል? የኔ ቆንጆ አንቺንማ እንዴት እከዳሻለሁ? እሱን ያገኘሁት ባንቺ አይደል እንዴ? ጥሩ ላይ ናችሁ፣ ያጣፍጥላችሁ። ግን እንዴት ነው? ደስ ይላል። ፈታ ያለ ሰው ነው። አይ ጠበቅ አርገሻሹ እንዴ? የምፈልገውን ገንዘብ ሳላገኝ ማይለቀዋል ብለሽ ነው? እኔ ግን የምልሽ ያዕቆብ ቤት ሄዶ ነው? እሱም አለ። ያው እኔ እዚህ ሰሞኑን ስለማላድር ብቻውን ትራስ አቅፎ እየተኛ ነው። ብታይ ሩታዬ፣ አቤን ካገኘው በኋላ ከያዕቆብ ጋር እንደ ድሮ መስማማት አልቻልንም። ድሮም እኮ ሀብት ከድህነት ይበልጣል። አመምሽ እንዴ? አይ ደህና ነኝ፣ ግን ሰሞኑን ዝም ብሎ እንደዚህ ወደ ላይ ይለኛል። እሺ ወይ ተነሽ ሐኪም ቤት እንሂድ። አይ ዛሬ ሌውና ካልተሻለኝ ነገ እንሄዳለን። ደህና ነኝ። እንዴት ነሽ? ደህና። ሩት ተሻላት እንዴ? አዎ ተሽሏታል። እንደውም ዛሬ እዚህ ነበር ያለችው። አይ ጥሩ። ተዙይ አቤት። አውቃለሁ እንደምትፈልጊው አልሆንኩልሽም። ማለት የምትፈልጊውን ነገር አላደረኩልሽም። ግን በጣም ነው ማፈቅርሽ። ማፍቀር ሌላ ማድረግ ሌላ። ምንድነው የምትቀባጥረው? ነው ወይስ ጭቅጭቅ ፈለክ? አረ የምን ጭቅጭቅ? አረ እንደሱ አይደለም። እና ታዲያ ምንድነው ያለፈ ነገር እያነሱ እንዲህ ስላላደረኩልሽ ነው እንዲህ ላደርግልሽ ነው? ቆይ ሁሌ ማውራት አይሰለችም? ልሽ በቃ እኔ ናፍቀሽኛል። በቃ ጥሩ የፍቅር ጊዜ እንዲኖረን እፈልጋለሁ። ተዙይ ምንም ነገር ከማድረጋችን በፊት አንድ ጥያቄ ልጠይቅሽ። ምን አይነት ጥያቄ ነው ደግሞ የምትጠይቀኝ? መከላከያ እየወሰድሽ ነው አይደል? አዎ እየወሰድኩ ነው። አዎ ትዙዬ ውሰጂ። በዚህ ከእጅ ወደ አፍ የሆነ ገንዘብ እያገኘን በዛ ላይ እዚህ ሰው ቤት ውስጥ ተጠልለንማ ልጅ መውለድ ማሰብ እንደሌለብን ማወቅ አለብሽ። ጎበዝ። እና በቃ እየወሰድሽ ከሆነማ ምን ነው ዝም ምን ነው? አቤ አርግዣለሁ። አርግዣለሁ? አዎ አርግዣለሁ። እንዴ የምርሽ ነው? ታዲያ ነቀፍ የምን ማቀፍ ነው? እኔ ራሴ በጭንቀት ልፈነዳ ነው። ምንድነው የሚያስጨንቅሽ? ምን የሚያስጨንቅ ነገር አለ ነው? ወይስ ከማንኛችን እንዳረገሽ ስለጠፋሽ ነው የተጨነቅሽው? ያረገዝኩትማ ካንተ ነው። እኔን ያስጨነቀኝ ማርገዜ ነው። እባክሽ እውነቱን ንገሪኝ። ይሄ እኮ ዓለም ነው። ምን ማለትሽ ነው? ያማል እንዴ አቤ? አዎ ካንተ ነው ያረገዝኩት እያልኩ እኮ ነው። ታዲያ ያረገዘ ምን አስጨነቀሽ?
ምንድን ነው ያሳሰበሽ እንዴ? እኔ አበበ ለራሴ ልጅ አይደለም ለማንም እተርፋለሁ። አቤ ረሳኸው እንዴ? እኔ እኮ ወደ አንተ የመጣሁት ለማርገዝ አይደለም። የሚያስፈልገኝን ገንዘብ ሰጠኸኝ፣ ድግስ ደግሼ ባሌንና ቤተሰቦቼን ለማስደሰት ነው። አሁን ማንን ነው የምታገቢው? ምን? አዎ ምክንያቱም ጽንሱ የኔ እኮ ነው። በሆድሽ ያለው ጽንስ የኔ ልጅ ነው። ትዙ እንዴ አስቢው እንጂ እስቲ ተመልከቺ። አዳራሹ ሙሉ ድምተኛው ገብቶ የኔ ያንቺ ቤተሰቦች ወዳጅ ዘመዶቻችን ተሰብስበው እንዲህ ወደ አዳራሹ እኔ በሱፍ ሽክ ብዬ አንቺ በቬሎ ዝነት ብለሽ መሰስ ብለን ስንገባ ሙሽራይ ሙሽራይ የወይን አበባይ እየተባለ ምን ሆነሻል? አሞሻል እንዴ? ኧረ አላመመኝም። ታዲያ ምንድን ነው አስሬ የምትመላለሹ? ቅድም የበላሁት ምግብ ነው። ምንም አልተስማማኝም ብታይ። ያገኛችሁትን ዝም ብላችሁ ትበላላችሁ። አንዴ ወዲህ አንዴ አንጀቴን ትላላችሁ። ኧረ እባክህ በቃ አሁን ቀለድክ። ሄይ ወዴት ነህ? አልነገርኩም ለካ የአረመኔ አባቴ ሆቴሉንም ቤቱንም ለቆ እንዲወጣ ማዘዣት ሰጠኝ። ኦ እንኳን ደስ አለሽ። በጣም ደስ ይላል። አናውረ ደስ አለን። አሁን ወደ ቢሮ ትወስደኛል? ወረቀቱን ልስጠው? ይቻላል። ቢሮ የት አካባቢ እንደሆነ ታውቂዋለሽ? አዎ። ከዛ በፊት ግን አንድ ነገር ልስጥክ። ምንድን ነው እሱ? እስከ ዛሬ አብረኸኝ ለነበርክበት ለሰራው ስራ ነው። ታዲያ ይሄ ሁሉ ሽራ እኮ ነክ ለአንዳንድ ነገር ይሆናል። በእውነት በጣም ነው የማመሰግነው። እኔ እንጃ ምን እንደምልሽ ቃላት የለኝም። ምንም አይደል። ባይሆን ለሰርግ ማልገኝ ከሆነ ቪዲዮን ትልክልኛለህ። እንዴ ልትሄጂ ነው እንዴ? አዎ እዚህ ያለኝን ነገር ጨርሻለሁ። ለትንሽ ጊዜ ሄጄ እመለሳለሁ። እንደው እግዚአብሔር ውለታሽን ይመልስ። አሜን። አሁን እንሂድ። ነግሬሻለሁ፣ ደጋግሜ አልነግርሽም። አንዴ ነው የምናገረው። ልጄን እንዳታስወጪ ብያለሁ፣ እንዳታስወጪ። በጭራሽ አልወልደውም፣ በጭራሽ። ልጄ አንድ ነገር ይሁንና ነግሬሻለሁ። አንቺንም ባልሽን በሽሙጥ ነው የምደፋቸው። ሳልወድ ከምወልደው ሞቴን እመርጣለሁ። እሺ ግደለኝ። እንደውም እኔ ባሌን የከዳው ሴት ነኝ። የእኔ ኃጢአት ታጥቦ አይጸዳም። ለእኔ ሞት ረፍት ነው። ግደለኝ። አንቺ ሙጂ እንደፈለግሽ መሞት ትችያለሽ። ይገባሻል? ልጄን ግን አንዲት ነገር እንዳይሆን ከፈለግሽ ልጄን በሰላም ከተገላገልሽ በኋላ አንቺ መሞት ትችያለሽ። ቆይ ለምንድን ነው ግን አትረዳኝ? እንደዚህ አይነት ነገር ውስጥ መግባት ጥሩ አይደለም። የፍርድ ቤት ወረቀቱን ነገር ብንሰጣቸውስ? ይሄ እኮ መረጃ እንደውም ገብተን ነው መስማት ያለብን። መሻል ተረጋጊ እንጂ። እንደዚህ ያደረገ የስንቱን ሴት ህይወት ቀጥፏል። እናቴም እኮ እንደዚህ ነው ያረገዘችው። እያወሩ ያሉት እኮ ስለ ወንድሜ ነው። እና ይሄን አትዋቂ ነው የምትለኝ? እባክሽ በዚህ ይደብራል። ምኑ ነው የሚደብረው? እየሰማክ አይደል እንዴ? ባለትዳር ሴት አስረግዞ እንዴት እንደሚያወራ ይገባኛል እኮ። አንተ ከፈለግ አለመግባት ትችላለህ። እኔ እገባለሁ። ወይ ቤዛ ከየት መጣሽ ልጄ? እኔ አንተ ልጅ አይደለሁም። አሁንም የመጣሁት በቃ ልልህ ነው። ምን ነው?
አንድ ጊዜ ትወጪ ነገር አትወጣም። ምን እንዳስረከስካት እንዳትነግረኝ ፈርተክ ነው? ቆይ እኔ ስንት ወንድምና እህት ነው ያለኝ? አንተ መቼ ነው አደብ የምትገዛው? ጸባይ የሚኖርክ አላሳዝነህም እንዴ? ትልቅ ሰው እኮ ነክ። ይኸውልሽ ቤዛ፣ አንቺ እንደምታስቢው አይደለም። ማለት ጆሮሽ ልክ አይደለም ልትለኝ ባልሆነ ነው አይደለም፣ እንደሱ ማለት አይደለም። ይኸውልሽ አሁን የመጣሽበት ሰዓት ጥሩ ስላልሆነ ነው እንጂ ቁጭ በይና እናውራ። አንድ ጊዜ ተወጪልኝ ልጅ እንዳትነግራት። አልወጣም የምትለኝ ነገር ካለ እሷ ትነግረኝ። ከኔ ጋር ነው እስከዛሬ ለዘለልክበት ለጨፈርክበት ሰርተህ ትከፍለኛለህ። የእናቴን ንብረት ወደ ሳይሆን በግድ ታመጣታለህ። የሆነ የፍርድ ቤት ወረቀት የኔ ትዙ ነች ያረገዘችው። እሷ ነች እሷ አይደለችም እያልኩ በር ላይ ቆሜ ሳዳምጣችሁ ነበር። ትዙ ምንስ ብበድልሽ ምንስ ባደርግሽ ተሴት ትጨክንብኛለሽ? እንዴት ነሽ ትዝታ? እግዚአብሔር ይመስገን ደህና ነኝ። አንቺን በመፈለግ እኮ ተንከራተትኩ። ሰፈር ቀይሬያለሁ። ለዛ ይሆናል ያጣሽ። ጽንሱ እንዴት ነው? ደህና ነው። በራሴ ጦስ ያመጣሁት አይደል። ይሄ ሁሉ ነገር ሁሉ ስለተፈጠረ በጣም አዝናለሁ። በመቸኮሌ በመንገብገብ ያመጣሁት ጣጣ ነው። ይበለኝ ሄጄና ያገኘሁት። ያለፈው ሁሉ አልፏል፣ አንመልሰውም። አሁን ደግሞ እኔም አለው። ያረገሽው እኮ ወንድሜ ነው። የምትችለውን ሁሉ አደርጋለሁ። አንድ ነገር ብቻ ላስቸግርሽ። ያዕቆብን ካገኘሽው ይቅርታዬን አድርሽልኝ። እሱ ንጹህ ልብና ጽኑ ፍቅር ያለው ሰው ነው። ከዚህም በላይ ይገባዋል። እንደምትፈልጋት አይነት ሚስት ስላልሆንኩልህ ይቅር በለኝ ብለሃለች በይው። አንዳንድ ነገር ይሆንሻል። በቃሽ አልፏል ብዙ
እንዴ ሰላም አለሁልህ። መቼ መተሽ ነው? 1-2 ሳምንት ሆነኝ ከመጣሁ። ታዲያ ምን ነው እስካሁን ድረስ ሳታገኝ? አይ መጨረስ ያለብኝ ነገር ልጨርስ ብዬ ነው። ደህና ነህ? አለሁ። ሚስቴን ተቀምጬ ህይወቴን አጥቼ ምናልባት የተቀማው የተሻለ ነገር ልታገኝ ቢሆንስ? አይ እባክሽ እኔ እንደሆነ እድሌ ነው። እኔ ግን አንተ የተሻልክ ጥሩ ሰው ትመስለኛለህ። ብመስልሽም እኔ እንደሆንኩ ሰው አይፈልገኝም። እኔ አንተን ከመረጥኩስ እንደ ሆቴል አስተዳዳሪነትክ ስራ እንድትጀምር ፈልጋለሁ። ደግሞ ሹፌሬ ነክ ቤት ያድርሰኝ።